ክብራትና ክብራት ዩቲዩብ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ከወደዳችሁ ምን ያርጉ? ያው ሰብስክራይብ ላይክ ያደርጋችሁ ደግሞ ወደ ቲክቶክ አካውንትም አለው ማለላቱ የሚል አለ። የኔ ደግሞ ራሱን የቻለ አቤል 3699 የሚል የቲክቶክ አካውንት አለ። ሜሴጅ ደረግ እሱም ባላውቅም ጋብዥው ድንገት የኔ ቪዲዮ ነው ተገኘ ማለት ነው። አጋጣሚ ስንከፍተው የኔ ቪዲዮ ነው። ከዛ ደግሞ ያው እንግዲህ ሰርቶታል። እንግዲህ ምን ይደረጋል አሁን በተለይ የታምኔል ሪሱ ራሱ እኮ በእንትን ተሸወድኩኝ የሚል ነው። ኦኬ የዩቲዩብ ታምኔል ራሱ በአርቲፊሻል ዳሌ ተሸወድኩኝ የሚል ነው። አሁን በጣም እኔ ምን ይሁን እንጃ በጣም ከብዶኛል ማለትም ትንሽ አሁን ደግሞ እስኪ ቪዲዮን አሳየኝና የሚገርም እኮ አሁን አየህ ያበደ ነው ጌታ ሆይ ድረስልኝ። ነውራም ነው ነውራም ባለጌ ብላሽ ህዝቡ ተብላሽቷል እኮ ወይኔ ያቺ ደግሞ ባዶ አታረገው ባዶ ኖርማል ነው። አሁን የሚገርም ባዶ እንዳይሆን ምን ቀራ? በዚህ ቆይ ምን ቀራ? ጦሴር ፀሐይ ሆነብሽ እንጂ ጨረር አለ። ያም አለኩሽ ይለፍ በቃ ገና ምስራሻ አሁን የሚገርም ባዶዋ ምናምን ባልክበት ማለት ነው። አሁን ባዶዋ ከሆነች ይሄ ትክክለኛ ነገር ላይሆን ይችላል። ሴቶች ያውቁታል። እኮ ሪል ነው ማለት እየገዙም እኮ ነው እያደረጋችሁ እኛን አሸውዱን። አሁን ተነክቶባቸዋል። አሁን ቼክ አድርገን መርፌ ይዘን ቼክ አድርገን ነክተን እንዲህ ምናምን አድርገን ነው እንትን የምንለው ነው እንጂ አንሸወድም። አሁን አየነው እኮ ከዚህ በኋላ ተነጋግተናል ማለት አሁን ደግሞ በበደሌላ ወይ እንደማችን አዲስ የሰራው ደግሞ ይሄ ደግሞ ዩቲዩብ ላይ ቲክቶክ ላይ አለ። ያ እሱ ቀደም የቀረው ሁሉም ቲክቶክ ላይ አለ። ከዛ የበለጠ ነገር ስላለ ገብታችሁ ማይዳ በአቢላ የሚለው ቲክቶክ ገብታችሁ ዩቲዩብ ደግሞ እዚህ ጋርም ደግሞ አዲስ የሚያስቅ አለ። እስቲ ላንተም አዲስ ነው ብታይ ጥሩ ነው ላንተም ሰላም ልታወቀ አማኑኤል ይባላለሁ። እሺ የሆነ ጥያቄ ጠይቃለሁ ከመለስክልኝ ጊፍት አለ ማለት ነው። ፍቃደኛ ነህ? እሺ ጥብስ እንጠብሳለን ካልን ገንፎ እናገነፋለን ካልን ለሽሮ ምን እንላለን? እንሾርታለን። ምን እንሾርታለን? ብላሽ አይዞን ማን እውነትም ብላሽ ሽሮ እናንተ ሽሩት። አዎ ምንድን ነው የሚባለው? በነገራችን ላይ እስኪ ምንድን ነው የሚባለው? ግን ጥያቄ እናስቀምጥ ኮሜንት ላይ ይጻፈው። አዎ እስኪ መልሱልን። የእውነት ኮሜንት ላይ ጠይቀው እስቲ አንተ ጥያቄ። አዎ ድጋሚ ጠይቀው እስቲ። ለጥብስ እንጠብሳለን ካለን ገንፎ እናገነፋለን ካለን ለሽሮ ምንድን ነው የምንለው? ኮሜንት ላይ እና ቲክታክ ላይ እየገባችሁ ኮሜንት ላይ አትሳደቡ። ግን ስድብ ግን ደግሞ አሁን የሚናየው ቪዲዮ በጣም ከልጅ ጋር አትጫወት የሚል ነው። ከልጅ ጋር አትጫወት ምንድነው? ቆይ እውነትም ከልጅ ጋር አትጫወት የሚባል ነገር ምናምን እሰማለሁኝ እኔ ራሱ ከድሮ ጀምሮ። ርዕሱ እንደዛ ነው ይመስለኛል። እስቲ ምን እንደምትል እስቲ አይተናት እንምጣ ወደ ቪዲዮ እስቲ። ድሮም ሸበላ ነኝ ሴቶች ይወዱኛል በጣም። እባክህ በዚህ ፊት መቼም አታገባም። አይ ግጥም ሰማው እስቲ ድገው ማን ድሮም ሸበላ ነኝ ሴቶች ይወዱኛል በጣም። እባክህ በዚህ ፊት መቼም አታገባም። አይ ግጥም ሸበላው ይወዱታል። ፒስታ ነው ፊቱ። በዚህ ቤት መቼም አታገቡም ነው አታዩ እንደ ፊቱ። እኔ ምንም አላልኩም ብሎ ያላቅም
ያው ከልጅ ጋር ትጫወት እኛም ምክር እሱ አዎ ከልጅ ጋር አትጫወት በላል ያውልልሃል ልጅ ደግሞ በነገራችን ላይ አይዋሽም አይደል ያየውን ነው እሺማ ኔክስት ይላል ወደ ቪዲዮ እንቀጥላለን ከልጅ ጋር ትጫወቱ ያው ምክራችን ነው ይሄ ምክራችን ነው ሁሌም ብሎ ነገር ነውና ከልጅ ጋር እንጫወት አንጫወት ሳናቅ ያላጥፍ ልጅ ይላል አማታም ምንአትልም ህፃን ነው ስለዚህ አትጫወት ያሲን ይላል ያሲን አቦ ያሲን አሁን ይሄ ደግሞ ይሄን ነገር አይታ ሊሆን ይችላል ግን ያሲን የሚያስቅ ያሲን ያው በጣም ይመቸኛል አሁን ይሄ ቪዲዮ በእናትህ ታቃሳው ወደድኩ አፈቀርኩሽ የፈለገው ይምጣ ብር ጎሎኝ ነው የቡና ክፍል የለም በእናትሽ ኧረ ይወጀ እግዚአብሔር የእውነት እንዲህ አልጠበቅኩም ነበር እስከ መቼ እኛ እንከፍለዋለን? ኧረ ይመችህ ኧረ ያሲን በእናትህ ዋው በጣም ይመቸኛል ይሄ ምንድን ነው? ኧረ ጉድ እሺ ሌላ ቪዲዮ እስኪ ኔክስት ሰርግ ላይ ነው ምንድን ናቸው ተጋቢዎች ናቸው ወይስ ሚዜ ምናምን ሰርግ ላይ ነው ትልቅ ሰው እኮ አለ የሚገርምህ ኧረ ጌስ ቆንጆ ነች እቺ ደግሞ ኧረ ልጁ ብትሆን ነው እንደዚህ ያፈረው ኧረ የእውነት ጠበባቸው እኮ መቀመጫ ራሱ የእውነት እንዳይደረግ ትልቅ ሰው አለበት እንትን ብጠብቅ እንኳን ኖርማል ቦታ ብጠብቅህና ለዚህም እኮ እንትን አለው ለሁሉም እኮ ጊዜና ቦታ አለው ይባላል እኮ አሁን ይሄ እንደ ሪል ነው እኛ የምንመክራቸው ይሄን ነገር ማለት የትኛው ነገር ብናረግ ቦታ ይጠብቃል ጊዜና ቦታ አለው ይሄ ደግሞ ቦታው አይደለም ለዚህ ሰርግ ላይ ለምሳሌ በአባት ፊት ለምሳሌ እኔ በአባይ ፊት እንዴት ነው የሚጨፍረው ሲሪየስ ደግሞ ለዛ ተግብ ዳንስ አለው ስቴል አለ ለዛም የሚቀርብ እንትን አይደል የሚቀርቡ አሪፍ ነገሮች አሉ አሁን ለምሳሌ እንደሚመስለን ባላገር ነው የሚበዙት አይደል የባላገር የሰርግ የተለያዩ እንትኖች አሉ እና እነሱን ቢጠቀሙ በጣም አሪፍ ነበር ደግሞ ይሄ አይደረግም የእውነት በጣም ትልቅ ሼም የሚያስይዝ ነገር ነው እንዳየነውም ደግሞ ትልልቅ ሰዎች ነበሩ ሼም ሲይዛቸው ምናምን ያየነው በጣም ያሽማቀቃል ይሄ ደግሞ አንገትም ያስደፋል ብዬ ነው የማስበው አይደረግም የምትላቸው ነገር አለ ቃላቶች ያጥራሉ ኔክስት ቪዲዮ ቀጣይ ቪዲዮ ምንድን ነው ያየሁት ማን አይቼሻለሁ አካውንቷን ንገረኝ በእናትህ ፊትሽ ታይቷል እናትሽ ቤዛ ምንድን ነው ያያችሁት እንዳያውቃችሁ ጌታ ከዚህ አይነት ነገር ይጠብቃችሁ ላይ አሁን የሚገርምህ ስትሰማት ራሱ ምናምን ራቅ ብለህ መሆን አለበት እንደዚህ ሆነ ነገር ስትጠይቁ እንኳን እንዳያውቃችሁ እንኳን ሰላም ስትሉ ራሱ በእንደዚህ ማለት ነው ይዞልሻል እናቴ ሰላም ለማለትም እንደዚህ ሆነ አንተ ለሰላምታ ራሱ ከእጅዋ እሱ ነው የሚቀርቡ ይወጋል ለነገሩ አንደኛ ክላስ ነው እንደ 12ኛ አልደረሰ መሰለኝ አልወደቀም አረ ይወጋል ገና ነው 6ኛ ክላስም አልደረሰ 6 ቢደርስ 12 ቢደርስ ይወርድ ነበር ተፈታኝ አይደለም እኮ አንተ ለምን ማለት
ተፈታኝ አይደለም ይሄ ነገር አባቴ ያበለ ምርጫ ራሱ ያልወረደ ነገር አየሁ። ይሄ እውነትም አዎ በድምጽ ብልጫ ራሱ አይሻርም ማለት ነው። ኮሜንት ላይ ደግሞ ይሄን የምታስረዱት ንገሩ እናቀርባለን። አሁን ደግሞ ሌላኛ ቪዲዮ ኔክስት ቪዲዮ 15 ቀን እንደተለያየ እኔ የምሰራበት ሆቴል ውስጥ ወንድ ይዛ ትመጣለች። እኔ ስራዬን እወዳለሁ። ስራ ነው። እኔ ነኝ ማስተናግደው። ሩም ሰርቪስ ጮኮ በጣም ምንድነው? ተደርቦብኝ ነው። ምንድነው የሚደረብህ? ስራ በስራ ላይ ተደርቦብኝ። ምን ላምጣላችሁ? ወይ ነው የምፈልገውኛ? ወይንም አጠጣም ወይን አጠጣም። ያማታል። ምን ይመለከታል አንተ? ምን አገባኝ? እሺ ወይን ሌላ የምትፈልጉ ነገር አለ? ምንም አካባቢ ፋርማሲ አለ እንዴ? ልታውጣት ነው? ልታውጣት ፕሩደንስ? ኧረ ተው ፈጣሪን ፍሩ። ሂድ አንተ። ምን የታዘዝከውን ይዘና። እሺ አቤት። ምን ፈልገህ ነው? በቃ ውለዱት። እኔ ያሳድገዋለሁ። ላሳድገው እኔ ኤክስ ነገር እኮ እንደዚህ ነው። በእናትህ ከልቡ ያለበት ሰው ያጋጥማል። ስለዚህ በዚህ ላይ ምንም የሚጨምረው ሀሳብ የለኝም። ምንም የለም። ምንስ ይባላል? ለዛ ሰው ደግሞ ግጥም ልጋብዘው። ያጋጥማል። ለዛ ሰው ግጥም ልጋብዘው። እቺን ግጥም እስኪ ፍራፍሬ ነው ግጥም ነው ለቤብ ልሳምሽ ይላል የግጥሜ ርዕስ። ፍቅሬንም ሳልጨርስ አፌንም ሳላብስ ከኤክሴ ተለይቼ ያንቺን ብርቱካን ጡት ሙዝ አፍንጫ ይቼ ዝም አልልም በቃ መጣው ጥሬ በልቼ። ያዝበለው ህዝቡንም ይግረመው። እቺን የምታክል ወገብ ይህን የሚያክል ቂጥ እንዴት ነው የሚሸከመው? አማረኝ አሁንስ መረረኝ ብርቱካን ከንፈርሽ ቡርቴ ውሃ ስጭኝ እኔን ስላስባለኝ ሃሎ ቶሎ ደውይልኝ በስልክም እንኳን ቢሆን አንዴ ብታስበኝ። እንግሊሽ ዋት ምናምን አንቺን ቢያምርሽ ሚ I'll do whatever you wish ሚሽ ግን አንዴ እንኳን ቢሆን በስሱ ልሳ ለቅድሙ ሰውዬ ጋብዙልን። ኔክስት ቪዲዮ እስቲ ያሲ ኔክስት ቪዲዮ ላይ ያሲን እስቲ ምን እንደምትላት ነው ያለሽ? እስኪ ያሲ በጣም አሪፍ ነው። አሁን ቅርጽ ብቻ ነው የሚቀረው። ቅርጽ ደግሞ በጣም ጎበዝ ነኝ እኔ። ሄሎ አረፈ ወይኔ አባቴ ወይኔ አረፈ። ቅርጽ በጣም እኮ ነው አጎቴ አረፈ። ቅርጹን እንዴት ነው በረታ? አዎ በርትቻለሁ። የሞተ ተጎዳ እንጨርሳታ ቅርጿን እንትማን ቅርጿን እቺ ቅርጿን በቃ ታዘለለ ውጣለኝ አረተ ያለ እንዴ አንተ በስበኩ ላይ ምንድነው? በእናትህ እንቅልፍ መተኛት አልቻለ። ኧረ በቃ አላቁጣልኝ በእናትህ። እሺ ቅርጽ ብቻ እኮ ነው የቀረበን። ደስ ይላል። ሄሎ አሃ ምን ሆነ? የራሳቸው ጉዳይ በጣም የሚገርም ነው የሆነ በጣም ቲክቶክ አካውንቱ ራሱ በጣም ፀጉር ቤት አጎቱ ሞቶ ምናምን ሲባል ቅርጽ ሳይወጣ ምናምን ያስደሱ ሄዳል። ከዛ በማግስቱ ቀብር አስቀብሮ ምናምን ሲቀመጥም ሄዶ ለቀዝብ ነው ማታለም በተኛበት ተብየር አይፈላሰፍ ድጋሚ አስማምቶ ምናምን ይዞ ሲመጣ ራሱ አየ ደስ ይላል። ያሰብኩት ተሳክቷል። ይለያል። ይሄ ደግሞ ጅንጀናና እስኪ ጅንጀናና ምንድነው የሚለው? ጅንጀናን ማይችለው ጀለስ ጅንጀና ማይችለው ጀለስ ላክለት እንደውም ይሄን ነገር እስኪ እኔ የምልሽ ደፈርክኛት በይኝና ጾታሽ ስንት ነው? የኔ ወንድም ጫት ትቀማለህ እንዴ? ሺሻም ስባለሁ። ይገባል። የትንፊ አንተ ጾታሽ ስንት ነው? ጾታሽ ስንት ነው? ምን አስበው እንትን ነው እንዴ?
ጦዟል መሰለኝ የሆነ ነገር። በነገራችን ላይ ያጋጥማል እኮ እንጀና ካልቻልክ የምትጠይቁ ነገር ይጠፋብሃል። ደግሞ በተለይ የምትወደው ሰው የምታፈቅረው ምናምን የሆነ የገባልህ ሰው ምናምን ሲሆን እኔ አጋጥሞኛል። የሚገርም አሁን ስምላ ልትጣራ ትችላለህ። አሁን ስሜ አቤል አይደል? አቤል እንዴት ነሽ ልል እችላለሁ። ያጋጥማል። አፍቃሪ ላኩለት ለዛኛው ለማይችለው ይለማመድ አይቶ እንደዚህ አይነት ነገር ጾታሽ ስንት ነው ይበላል። ጾታሽ ስንት ነው ይለያል ማለት። እስኪ ኔክስት ቪዲዮ አንተ ያየ ነው የሚመስለው። ያዙ እናንተም እንዳታዩ። አንተ እያየህ ነው መሰለኝ። አንተ እያየ ነው፣ ሁለቱም እያዩ ነው። አታይ በመስጠት አልያዙ። ወይኔ መላቸፍ ነው ራም ነው ለዚህ ስታይላቸው አዲሱ ፎቶ ሹት ስታይል ነው። ያው ከዚህ በኋላ ከዚህ ተማሩ። ሌሎቹም ዝም ብላችሁ ምናምን እንደዚህ ተወሩ አይደል? አትበሉ፣ አትተያዩ እንዲህ ምናምን ማለት ነው። አሁን እንደዚህ ከፊት ፊት እንደሆናችሁ ምናምን የግንባር ሳይሆን ዳይሬክት ተረካ አድርጉት። በደ ነው ምን ነው አስፈለሽ እንዴ?